የመድኃኒት ጥቅሙ ማብቂያ ቀን ሚስጢር ሳይንሳዊ እውነት ወይስ ህጋዊ ግድ? በእያንዳንዱ የመድኃኒት ማሸጊያ ላይ በትንንሽ ቁጥሮች ሰንሰለት የታተመ አንድ ቀን አለ። ይህ ቀን በብዙዎቻችን ዘንድ እንደ የሞት ትንቢት ይታያል። ከቀኑ በፊት ያለው መድኃኒትን ፈዋሽ፣ ከቀኑ በኋላ ያለው ደግሞ መርዝ እንደሆነ የሚያሳምን። ይሁን እንጂ ዓለም አቀፉ አስማሚነት ስብሰባ ኢንተርናሽናል ኮንፈረንስ ኦን ሃርሞናይዜሽን ICH በቀኑ የተቀነበበውን ጊዜ አንድ የመድኃኒት ምርት በማሸጊያው ላይ በተቀመጠው የአያያዝ ሁኔታ ውስጥ እስካለ ድረስ በጸደቀው የጥራት መስፈርት ክልል ውስጥ ሆኖ ይቆያል ተብሎ የሚጠበቅበት የጊዜ ገደብ ነው ይለዋል። ቀኑ ግን ከህጋዊና ከንግድ ስልቶች ይልቅ በሳይንሳዊ እውነቶች ላይ የተመሰረተ ቢሆን፣ በተቃራኒው ከሳይንስ ጥናታዊ መሰረት ይልቅ ከኩባንያዎች የህግ ተጠያቂነት ጋር አሊያም ከቢሮክራሲያዊ አሰራርና ከእውነት ይልቅ ለግልጽነት ቅድሚያ ከሚሰጥ ስርዓት ጋር የተያያዘ ቢሆንስ? እንደውም ለአንዳንድ መድኃኒቶች እምብዛም የማያስፈራ ችላ የሚባል፣ ለሌሎች መድኃኒቶች ግን ከስጋትነት ተሻግሮ ለከፍተኛ አደጋ መጋለጥ እጥፋት ቢሆን? ይህንን ቀን መድኃኒትን ለማደፋፈር አንገልጽ። የአገልግሎት ዕድሜ በመወሰኑ ያስረጃቸው መድኃኒቶች እንድንፈራም አይደለም፣ ስለምንጠቀማቸው ወሳኝ የጤናችን አጋር ስለሆኑ መድኃኒቶች ያለንን ንቃት ለማስፋት እንጂ። በዚህ ቪዲዮ ይህ ቀን ወደሚወለድበት ቤተ ሙከራ፣ የጽናት ምርምር ወደሚደረግበት ወታደራዊ ምሳሌና ህጎች እንዲጣሱ የተገደዱባቸው የጤና ቀውሶች እውነታ ውስጥ ገብተን በመፈተሽ ስለ ጤናችን ያለንን ግንዛቤ ወደ ላቀ ደረጃ እናሻግራለን። አብራችሁኝ ሁኑ። የቪዲዮ መጨረሻ ላይ ያንን ትንንሽ የቁጥር ድርድር ጽሑፍ ዳግመኛ በነበረው እይታ ያዩ። ይበልጥ ብልህና ደህንነታችሁ የጠበቀ ይሆን። በጽናት ጥናት በተቀመጠ የጊዜ ገደብና በዝግታ በሚከናወነው አስደናቂ የኬሚስትሪ ውዝዋዜ መካከል ያለውን ረቂቅ ሚዛን ትረዳላችሁ። እንጀምር። የቀኑ ልደት በሳይንስና በቢሮክራሲ መካከል ያለው ረቂቅ መስመር። የመድኃኒት ማብቂያ ቀን ኤክስፓይሬሽን ዴት እንዲሁ በባለሙያዎች ግምት የሚከተብ ወይም በዘፈቀደ የሚቀመጥ ቁጥር አይደለም። ይህ ቀን የሚወሰነው የጽናት ሙከራ ወይም ስታቢሊቲ ቴስቲንግ በሚባል እጅግ ረቂቅ ጥብቅ በሆነ ሳይንሳዊ ቤተ ሙከራ ውስጥ ነው። አንድ የመድኃኒት አምራች ኩባንያ አዲስ የፈውስ ግኝቱን ለገበያ ከማቅረቡ በፊት ያ መድኃኒት በታሸገበት ዕቃ ውስጥ ሆኖ ለምን ያህል ጊዜ ጥራቱን ሳይቀንስ እንደሚቆይ ለዓለም አቀፍ ተቆጣጣሪ አካላት እንደ FDA፣ EMA በሀገራችንም ውስጥ እንደሚገኘው በተጨባጭ ማስረጃ ማረጋገጥ አለ። ይህ የሳይንስ ጉዞ የሚጀምረው መድኃኒቱን ለከፋ የከባቢ አየር ሁኔታ በማጋለጥ ነው። ሳይንቲስቶች መድኃኒቱ በአጭር ጊዜ ውስጥ እንዴት እንደሚያረጅ ለመተንበይ የተፋጠነ ጥናት ወይም አክሰለሬትድ ቴስቲንግ የተባለ ዘዴን ይጠቀማሉ። ይህም መድኃኒቱን በልዩ ክፍሎች ስታቢሊቲ ቴስቲንግ ቻምበር ውስጥ በማስቀመጥ ለከፍተኛ ሙቀትና ለከፍተኛ አማካይ እርጥበት ወይም ወበቅ፣ ለምሳሌ 40 ዲግሪ ሴንቲግሬድ ሲደመር ወይም ሲቀነስ 2 ዲግሪ ሴንቲግሬድ ሙቀትና 75% ሲደመር ወይም ሲቀነስ 5% ሪሌቲቭ ሁሚዲቲ ወይም አማካይ እርጥበት ላይ አጋልጦ ለ6 ወራት መቆየትን ይጠይቃል። ሂደቱ መድኃኒቱ በተለመደው የቤት ሙቀት ውስጥ ለ2 ዓመት ቢቆይ የሚደርስበትን ለውጥ በአጭር ጊዜ ውስጥ ለመተንበይ ይረዳል። በዚህ ወቅት የኬሚስትሪ ዓለም ወሳኝ መመሪያ የሆነው የአሬኒየስ ቀመር ማለትም በየ10 ዲግሪ ሴንቲግሬድ የሙቀት መጨመር የመድኃኒቱ ኬሚካላዊ መበላሸት ፍጥነት በ2 እጥፍ እንደሚጨምር የሚያስረዳው ጥቅም ላይ ይውላል። አምራቾች ለመድኃኒቶቻቸው ያንን ቀን ለመስጠት ከፈጣን ጥናት በተጨማሪ የረጅም ጊዜ ጥናትና ሎንግ ተርም ቴስቲንግ፣ የመካከለኛ ጥናት ስልት ኢንተርሚዲየት ቴስቲንግ ስልት ይተገብራሉ። የረጅም ጊዜ ጥናት ተብሎ የሚጠራው የሙከራ ሂደት በመድኃኒት ጥራት ቁጥጥር ውስጥ የእውነተኛነት ጊዜ ፍተሻ ሪል ታይም ቴስቲንግ ሲባል የሙቀት መጠኑ 25 ዲግሪ ሴንቲግሬድ ሲቀነስ ወይም ሲደመር 2 ዲግሪ ሴንቲግሬድ እና አማካይ እርጥበቱ 60% ሲደመር ሲቀነስ 5% ሁኔታ ተጠኙ መድኃኒት መጨረሻ ለተጠቃሚው በሚቀርብ ማሸጊያ ተደርጎ የሚቆይበትና መድኃኒቱ በተለመደው ሁኔታ ውስጥ ያለውን ጥንካሬ የሚያሳይ ሙከራ ነው። መካከለኛው ጥናት ደግሞ በፈጣን ጥናት የተደረገ ውጤት ግልጽ ሳይሆን ሲቀር እንደ አስፈላጊነቱ የሚሰራ የፍተሻ አይነት ነው። የመድኃኒቱን በቤተ ሙከራ ለተፈበረከ የእውነተኛ ዓለም ምሳሎት ማለትም ለ30 ዲግሪ ሴንቲግሬድ ሲደመር ሲቀነስ 2 ዲግሪ ሴንቲግሬድ ሙቀትና 65% አንጻራዊ እርጥበት ሲደመር ወይም ሲቀነስ 5% ሪሌቲቭ ሁሚዲቲ ለ6 ወራት ተጋልጦ የሚያሳየው ተቋቁሞ ወይም ጽናት ይመረም። በተወሰኑ የጊዜ ገደቦች ለምሳሌ በ0 በ3 6 9 12 18 24 36 ወራት ናሙናዎች እየተወሰዱ መድኃኒቱ ከተመረተ በኋላ ከሚደረግለት ከማንኛውም ፍተሻ በላይ ለሆኑ እጅግ ጥብቅ ምርመራዎች ይዳረጋል። ምርመራው
የሚከተሉትን ነጥቦች ያካትታል። 1. አቅም ወይም መጠን ፖተንሲ ኦር አሴ። በመድኃኒቱ ውስጥ ያለው ንቁ ንጥረ ነገር API አክቲቭ ፋርማሲውቲካል ኢንግሪዲየንት አሁንም በማሸጊያው ላይ ከተጠቀሰው መጠን ከ90 እስከ 110% ውስጥ ይገኛል። አብዛኛውን ጊዜ ተቀባይነት ያለው ዝቅተኛው ገደብ ከ90 እስከ 95% ያለው የመበስበስ ወይም ብክለት ውጤት ዲግሬዴሽን ፕሮዳክት። ዋናው ሞለኪውል በሚፈራርስበት ጊዜ ምን አይነት አዳዲስ ኬሚካሎች ተፈጠሩ? እያንዳንዱ የታወቀ ወይም ያልታወቀ ባዕድ ነገር ኢምፒዩሪቲ ከጥብቅ የደህንነት ገደብ ክሪቲካል ሴፍቲ ትሬሾልድ በታች መሆን አለበት። ለምሳሌ ለማይታወቁ ባዕድ ነገሮች ከ0.1% በታች። ይህ እጅግ ወሳኝ ነው፣ ምክንያቱም አንዳንድ የመበስበስ ውጤቶች መርዛማ ሊሆኑ ስለሚ። 3. አካላዊ ባህሪያት ፊዚካል ካራክተሪስቲክስ። ክኒኑ አሁንም በ30 ደቂቃ ውስጥ የመሟሟት ብቃቱ እንደተጠበቀ ነው። ፈሳሽ መድኃኒቱ ሰስፔንሽን ዝቃይ ሳይሰራ ወጥ ሆኖ ቆይቷል። በመርፌ የሚሰጡ መድኃኒቶች ጥራታቸውና ጥሩነታቸውን ጠብቀዋል። ቅባቶችስ ተለይተዋል። ዘይቱና ውሃው። 4. ጥቃቅን ነፍሳት ማይክሮባዮሎጂካል አትሪቢዩትስ። ለሚወጉ መድኃኒቶች ንጽህና ወይም ስቴሪሊቲ እንደተጠበቀ ነው። በውስጥ የሚገኘው መከላከያ ፕሪዘርቫቲቭስ ባክቴሪያና ፈንገስ እንዳይራባ የማድረግ አቅሙ አልቀነሰም። ይህ ጥንቁቅ ምርመራ መድኃኒቱ በየትኛውም የዓለም ክፍልና በማንኛውም ሁኔታ ውስጥ ለታካሚው የሚሰጠውን ፈውስ በተገቢው ጥራት ማድረስ እንዲችል ዋስትና ሂደት። ሆኖም አምራቾች መድኃኒቱ በትክክለኛው የሚሞትበትን ቀን ለማግኘት አይጥሩም። ይልቁንም መድኃኒቱ ፍጹም በሆነ ብቃቱ እንደሚሰራ የሚያረጋግጡበትን ዝቅተኛ የጊዜ መስኮት ሚኒመም ዊንዶው ኦፍ ፐርፎርማንስ ብቻ ነው የሚወስድ። አብዛኞቹ ኩባንያዎች ከ2 እስከ 3 ዓመት የሚሆን የማብቂያ ቀን የሚያስቀምጡት መድኃኒቱ በ3ኛው ዓመት ስለሚበላሽ አይደለም። ይልቁንም ለ10 ወይም ለ20 ዓመት የሚቆይ የረጅም ጊዜ ጥናት ማካሄድ እጅግ ውድ ስለሆነና የንግድ እንቅስቃሴያቸውን ስለሚያቀዘቅዘው ነው። ለአምራቹ ኩባንያ መድኃኒቱ ለረጅም ጊዜ እንዲቆይ ማድረጉ ምንም አይነት የኢኮኖሚ ጥቅም የለውም። ይልቁንም ቀኑ አጭር መሆኑ ምርቱ ቶሎ እንዲሸጥና አዲስ እንዲመረት ይረዳል። ስለዚህ የምርመራው ጊዜ የሚወሰነው በኢኮኖሚ እንጂ ሳይንስ ያንን ከማጠናከር የዘለለ ሚና ስለማይኖረው የማብቂያ ቀኑ የኩባንያው የንግድ ስልት ነጸብራቅ ተደርጎ ቢወሰድ የመድኃኒቱ የመጨረሻ የጥንካሬ ጣሪያ ማጭያ የሚለውን ያስ በመሆኑ የማብቂያ ቀን የመድኃኒቱ የመጨረሻ የህይወት እስትንፋስ ወይም የድንገት ሞት ትንቢት ሳይሆን አምራቹ እስከዚያች ቀን ድረስ ጥራቱን እመሰክራለሁ፣ ከዛች ደቂቃ በኋላ ግን ለሚፈጠረው ነገር ተጠያቂ አይደለሁም የሚልበት ህጋዊ ተጠያቂነት ማብቂያ መስመር የጥራት ማረጋገጫ ነው። በኬሚስትሪ እይታ የመድኃኒቱ መበላሸት ቀስ በቀስ በሚወርድ ኩርባ ስሙዝ ከርቭ እንጂ በድንገት የሚዳልጥ ስቲፕ ፈንክሽን አይ። በተጨማሪ የአያያዝ ሁኔታው የሙከራ አካል ነውና የማብቂያ ቀኑ ዋጋ የሚኖረው አንድ መሰረታዊ ግምት ሲሟላ ብቻ ነው። ይህም መድኃኒቱ ከፋብሪካ እስከ ፋርማሲ ከዚያም እስከ ቤቶ ድረስ በትክክለኛ ሁኔታ ሲያዝ በመድኃኒቱ ላይ የተከተበውን ትዕዛዝ ጥሰዋል ያም ረስተው መመሪያውን ከተው ሙከራውን አበላሽተውታልና የማብቂያ ቀኑ ትርጉም ያጣ። በዚህም ሳያበቃ የማብቂያ ቀኑ የሚወሰነው መድኃኒቱ በተመረተበት ልዩ ማሸጊያ ውስጥ እስካለ ድረስ ብቻ ስለሚሆን ማሸጊያዎች፣ መያዣዎች ለመጨረሻ ተጠቃሚ የሚታደሉበት እቃዎች የመድኃኒቱ ጥንካሬ መጠበቂያ ስርዓቶች ናቸውና ያለነሱ የማብቂያ ቀኑ ዋጋ የለው። በአጠቃላይ ስርዓቱ የተቀረጸው ለሳይንሳዊ ፍጹምነት ሳይሆን ለንግድ ተገማችነትና ለቁጥጥር አመችነት ይመስላል። ይህ መሰረታዊ ድምዳሜ ወይም ግንዛቤ ወደ ቀጣዩና አስፈሪ ጥያቄ ይመራናል። እነዚህ ጊዜያቸው ያለፈባቸው መድኃኒቶች በሳይንሳዊ መንገድ ቢፈተሹ በእርግጥ የመፈወስ አቅማቸውን ያጣሉ? የወታደራዊ ሚስጥር የመድኃኒት ዕድሜን እየፈተነው ታላቅ። ስለ መድኃኒት ማብቂያ ቀን ያለንን አመለካከት መሰረት ከሚያናጉ ማስረጃዎች መካከል ዋነኛው የሚመጣው ከአሜሪካ መከላከያ ሚኒስቴር ነው። ይህ ተቋም ለጦርነት፣ ለተፈጥሮ አደጋና ለወረርሽኞች ዝግጁ ሆኖ ለመጠበቅ በቢሊዮን የሚቆጠር ዶላር የሚያወጡ የመድኃኒት ክምችቶችን ይዟል። ሆኖም በየጥቂት ዓመቱ ቀኑ አልፏል በሚል ሰበብ እነዚህን ውድ ሀብቶች ማውደም ለተቋሙ ታላቅ የፋይናንስና የሎጂስቲክ ክስረት ሆነ። የሀብት ብክነትን ለመግታት መከላከያ ሚኒስቴር ከኤፍዲኤ ጋር በመተባበር የአገልግሎት ወይም መጠቀሚያ ዕድሜ ማራዘሚያ ፕሮግራም ሼልፍ ላይፍ ኤክስቴንሽን ፕሮግራም የተባለውን አቋቋመ። የዚህ ፕሮግራም ዓላማ ቀላል ግን አብዮታዊ ነበር። ቀናቸው ያለፈባቸው መድኃኒቶች እውነት ጥቅም ላይ መዋል አይችሉም የሚለውን በጥብቅ ሳይንሳዊ ምርምር መፈተሽ። ለበርካታ አስርተ ዓመታት የተካሄደው የላቦራቶሪ ምርመራ ውጤት ግን መላውን የሕክምና ዓለም ያስገርመ ነበር። በታዋቂው የፋርማሲውቲካል ሳይንስ መጽሔት
ጆርናል ኦፍ ፋርማሲውቲካል ሳይንስ ላይ እንደተገለጸው የተፈተሹት 122 የተለያዩ መድኃኒቶችና 3005 የባች ክምችቶች ሎትስ መካከል 88 ከመቶ የሚሆኑት የታተመባቸው ቀን ካለፈ በኋላም ሙሉ ብቃታቸውን እንደጠበቁ ስለተረጋገጠ በአማካይ ለ5 ዓመት ከ6 ወራት ተጨማሪ አገልግሎት እንዲሰጡ ተደርጓል። ጥናቱ በዝርዝር እንዳመላከተው ከነዚህ መድኃኒቶቹ 35 በመቶዎቹ አሁንም በጥሩ ሁኔታ ላይ የሚገኙ፣ 47 በመቶዎቹ ለረጅም ጊዜ አገልግለው በሌላ ምክንያት የተቀነሱ እንዲሁም ጥራታቸውን ያጡት 18 ከመቶዎቹ እንኳ ከመጀመሪያው ቀናቸው በኋላ በአማካይ ለ65 ወራት ያህል ሙሉ ብቃታቸውን ጠብቀው ቆይተዋል። እጅግ አስገራሚ እውነታ ግን ጥራታቸውን ካጡት መድኃኒቶች መካከል አንዳቸውም እንኳ ከቀኑ በኋላ ከ1 ዓመት ላላነሰ ጊዜ ጥራታቸውን ይዘው ሲቆዩ፣ አብዛኞቹ ለተጨማሪ 4 ዓመታትና ከዚያ በላይ አስተማማኝ አገልግሎት መስጠታቸው ነው። አንዳንድ በጥናቱ የተካተቱ እንደ አሞክሳሲሊንና ሲፕሮፍሎክሳሲሊን ያሉ አንቲባዮቲኮች ካለፈባቸው ቀን በኋላ እስከ 15 ዓመታት ድረስ ጥራታቸው ሳይጓደል ተገኝቷል። ይህ እርምጃ የአሜሪካንን መንግስት ከ2 ቢሊዮን ዶላር በላይ ከሚገመት የብክነት ወጪ ያድኖታል። በጥናት የተገኘው ተጨባጭ ማስረጃ የሚያረጋግጠው አንድ ታላቅ እውነት አለ። በትክክለኛው ሁኔታ ቀዝቃዛ፣ ደረቅና ጨለማ ቦታ የተቀመጡ ጠንካራ መድኃኒቶች ከታሰበው በላይ እጅግ ረዥም ዕድሜ እንዳላቸው ነው። ከታተመባቸው ቀን በዘለለ ለረጅም ጊዜ የፈውስ ኃይል ሊኖራቸው እንደሚችል ነው። የታተመው ቀን የመድኃኒቱን የፈውስ ኃይልና ደህንነት በድንገት የሚያቆም ብሎም ወደ መርዝነት የሚቀይር ሳይሆን የጥራት ክትትል የሚጀምርበት፣ አቅሙን የሚያጣው በጣም በዘገየና ቀስ በቀስ በሚካሄድ ኬሚካላዊ ዲግሬዴሽን ከርቭ መሆኑን በተጨባጭ ያረጋግጣል። ይህ እውነት ግን ለአንድ ወሳኝ ጥያቄ በር ይከፍታል። ሁሉም መድኃኒቶች እኩል ናቸውን የሚል የማስጠንቀቂያ ደውል ቀኑ የግድ የሚያስፈልግ። እዚህ ጋር ግን ፍሬኑን የግድ መርገጥ አለ። የመድኃኒት ማብቂያ ቀን ትርጉም የለውም ብሎ ማሰብ ግዴለሽነት ብቻ ሳይሆን አደገኛም ነው። ቀኑ የደህንነት ምልክት የሚሆንባቸውና ችላ ቢባል ለህይወት አስጊ የሆኑ ወሳኝና አደገኛ ሁኔታዎች አሉ። አንድ የመርዛማነት ሁኔታዎች toxicity exceptions ምንም እንኳ አልፎ አልፎ የሚከሰት ቢሆንም አንዳንዶቹ መድኃኒቶች ጊዜያቸው ሲያልፍ ወደ መርዛማ ኬሚካሎች ይቀየራሉ። ለዚህ ዋነኛ ምሳሌ ቴትራሳይክሊን የተባለው አንቲባዮቲክ ነው። ይህ መድኃኒት ሲያረጅ ወይም የመጠቀሚያ ጊዜው ሲያልፍ ወደ መርዛማነት በመቀየር ከፍተኛ የኩላሊት ጉዳት ሊያደርስ ይችላል። ሌላው ለልብ ህመም የሚያገለግለው ናይትሮግላይሰሪን ደግሞ በፍጥነት አቅሙን የማጣት ባህሪ ያለ። ለልብ ህመማቸው ናይትሮግላይሰሪን ታዘዘላቸው ሰዎች ምናልባት ኃይሉን ያጣ የዛለ ይህንን መድኃኒት ቢጠቀሙ ለሞት እንደሚዳረጉ ይታወቃል። 2 የንጽህናና የባዮሎጂያዊ ገደብ ስቴሪሊቲ ኤንድ ባዮሎጂካል ፍሮንቲር። ይህ በፍጹም ሊታለፍ የማይገባው የቀይ መስመር ነው። በጽኑ ንጹህ ወይም ስቴራይል መሆን ያለባቸው መድኃኒቶች ሁሉ በቀኑ ላይ የተመሰረተውን ዋስትና ካጡ በፍጹም ጥቅም ላይ መዋል የለባቸው። እነዚህም የሚወጉ መድኃኒቶች፣ ኢንሱሊን፣ ክትባት፣ በደም ስር የሚሰጡ አንቲባዮቲኮችና የድንገተኛ ጊዜ አላርጂ መከላከያዎች ንጽህናቸው ከጎደለ ለሞት የሚዳርግ የደም ኢንፌክሽን ሊያስከትሉ ይችላል። ፈሳሽ መድኃኒቶች፣ የአይን ጠብታዎችና በፈሳሽ መልክ የሚዘጋጁ የልጆች መድኃኒቶች። በመድኃኒቶቹ ውስጥ ያሉት መከላከያዎች ፕሪዘርቫቲቭ ኃይላቸው ሲቀንስ ባክቴሪያዎችና ፈንገሶች በቀላሉ ሊራቡባቸው ይችላሉና። ባዮሎጂያዊ መድኃኒት ኢንሱሊንና ሆርሞኖች ትልልቅና ውስብስብ ሞለኪውሎች ናቸው። እነዚህ መድኃኒቶች የጸደቀው መጠቀሚያ ቀን ሲያበቃ ቅርጻቸው ሊለወጥና ውጤታማነታቸውን ከማጣት ባለፈ ሰውነቱ መድኃኒቱን እንደ ባዕድ ነገር ቆጥሮ እንዲያጠቃው ሊያደርጉ ይችላሉ። 3 የእርግጠኝነት መርህ ሰርቴኒቲ ፕሪንሲፕል። እንደሚጥል በሽታ፣ HIV ወይም የካንሰር ሕክምና መድኃኒቶችን የመሰሉ ለህይወት ቀጣይነት ወሳኝ የሆኑ መድኃኒቶችን ሲጠቀሙ መድኃኒቱ 90 ከመቶ አቅሙን የመያዝ ዕድሉ 90 ከመቶ ነው በሚል ግምት ሊጠቀሙ ይችላሉ? በፍጹም። ለከባድ ህመሞች ምናልባት ደህና ይሆናል የሚል ግምት ቦታ የለም። የመድኃኒቱ መክሸፍ የሚያስከትለው ጉዳት እጅግ ከፍተኛ ስለሆነ እዚህ ጋር የማብቂያ ቀን የማይደራደሩበት የእርግጠኝነት መስመር ነው። የፋርማሲስቱ ብይን በምክንያት ላይ ተመሰረተ። ታዲያ ሁሉ መረጃ እኛን ተጠቃሚዎችን የት ያደርጋል? ከመድኃኒቶቻችን ፊት ስንቆም ምን ማድረግ አለ? የሚያስፈልገን መደናገጥ ወይም መዘናጋት ሳይሆን በምክንያት ላይ የተመሰረተ የእርምጃ ውሳኔ ማስተላለፍ። የአደጋ ደረጃዎች ተዋረድ። ከፍተኛው አደጋ ጊዜ ያለፈባቸው መድኃኒቶች በፍጹም መጠቀም የማያስፈልገው እንደ ኢንሱሊን ሁሉ
በመርፌ የሚሰጡ መድኃኒቶች፣ ክትባቶች፣ በፈሳሽ የሚዘጋጁ አንቲባዮቲኮች፣ የአይን የጆሮ ጠብታዎች፣ ናይትሮግላይሴሪን እና የባዮሎጂያዊ መድኃኒቶች እነዚህ የመጠቀሚያ ጊዜያቸው ሲያልቅ ወዲያውኑ ይወገዱ። መካከለኛ አደጋ በከፍተኛ ጥንቃቄ የሚመለከቱ ለከባድና ለረዥም ጊዜ ህመሞች፣ ለልብ ለሚጥል በሽታ፣ ለስነ አእምሮ ጤና የሚወሰዱ መድኃኒት እዚህ ጋር ሕክምናው ሳይሳካ ቢቀር የሚመጣው ጉዳት ከመድኃኒቱ ጥቅም ይበልጣል። ዝቅተኛ አደጋ ትክክለኛውን ስጋት መረዳት በጥሩ ሁኔታ ተቀምጦ የነበረና የ1 ዓመት ዕድሜ ያለው ለራስ ምታት የሚሆን እንደ አይቡፕሮፊን ወይም ለአላርጂ የሚታዘዝ አንቲሂስታሚን እዚህ ጋር የሚገጥመው አደጋ መድኃኒቱ መዛሉ ሊሆን ቢችል እንጂ የሰውነት ክፍል መጎዳት አይደለም። ይህም ቢሆን የተጠቃሚውን ስጋት አላይ ከመሆን ይልቅ የተመሰረተው የጤና እውቀት ገበያ ቅቡልነት ያጣ የህግ ጥሰት ነውና መጠቀሙ አይመከርም። ወሳኙ ነጥብ አያያ እርጥበት በሚበዛበት ለንክኪ ለብርሃንና ለፀሐይ በተጋለጠበት መመሪያውን በሙሉ ሳናከብር በተመቸን ቦታ ያስቀመጥነው መድኃኒት የታለመለትን አገልግሎት የመስጠት አቅሙን ለማጣት ማብቂያ ቀኑን አይጠብቅም። ያ ቀን ከመድረሱ በፊት አገልግሎት መስጫ ቀን ያለፈበት ሳይሆን ሌላ መበላሸት ገላጭ ስያሜ አግኝቶ ከጥቅምነት ተርታ ይወርዳል። ትልቁ የራሱ መድኃኒት ገዳይ የተቀመጠበት ከባቢ አየር ነውና። ማጠቃለያ ተግባራዊ የማብቂያ ቀን ከላይ እንዳየነው በህጋዊ እርግጠኝነት ላይ የተገነባ ስርዓትን የምንረዳበት መግለጫ ነው። ቀኖቹ አስፈላጊ ቢሆኑም እንከን የለሽ ግን አይደሉም። ቢሆንና አንድ ንጹህ ወይም ስቴራይል ፈሳሽና ለህይወት ወሳኝ ለሆኑ መድኃኒቶች የተቀመጡትን ቀይ መስመሮች ማክበር፣ ሁለት ለጠንካራና ለደረቅ መድኃኒቶች በስተጀርባ ያለው የጽናት ሳይንስ ስቴቢሊቲ ሳይንስ መረዳት፣ 3 ከመጀመሪያው ቀን ጀምሮ እንከን የለሽ የመድኃኒት አያያዝን መልመድ ይኖርብናል። ግባችን ጊዜያቸው ያለፈባቸው መድኃኒቶች ማከማቸት አይደለም። ይልቁንም መድኃኒቶችን እንደ ባንድ ወደ መርዝነት እንደሚቀየሩ ማየታችንን አቁመን ቀስ በቀስ በሚከሰት ኬሚካዊ ውህደት አቅማቸውን እንደሚያጡ፣ ወደማይፈለግ ውህደት ሊለወጡ እንደሚችሉ አሊያም ሊበከሉ ጥቅም ላይ የማይውሉበት ደረጃ እንደሚደርሱ መረዳት በድንገተኛ ሁኔታ በሚተገበር መመሪያ አስገዳጅ ጠቀማ ሲታይ ከግርታ ይታደጋል። እውቀቱ ብልህ ታካሚዎች በማድረግ በፍርሃት የምናባክናቸውን መድኃኒቶች እንድንቀንስ ጥንቃቄያችንንም ትርጉም ባለው ቦታ ላይ እንድናደርግ ያግዛል። በቤቱ ያገኙት እጅግ ዕድሜ ጠገብ መድኃኒት የትኛው? ታሪኮንና ጥያቄዎቹን ከታች ባለው አስተያየት መስጫ ኮሜንት ያጋሩ። በእውነታ ላይ የተመሰረተው እናደርጋለንና። ይህ የሳይንስ ትንታኔ ጠቃሚ ሆኖ ካገኙት ላይክ፣ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ሌሎች በሰፊው የሚታወቁ እውነቶችን እንድንመረምር ይጠቁሙ።